ሰላም እንዴት ናችሁ? ስለ ናና ኸርባል ዛሬ እንዴት እንደተጀመረ ልንገራችሁ። ናና ኸርባል የተጀመረው እኔ ቤት ውስጥ ፊቴ በጣም ብጉር ነበረ። የዛሬ 5 ዓመት አካባቢ በጣም ፊቴ ብጉር ነበር። ግንባሬ ላይ፣ ጉንጬ ላይ ምናምን በጣም ብጉር ነበረ። በዛ ላይ ፊቴ ወዛም ነበረ እና ታከምኩኝ። መድኃኒቶች ውጣለሁ፣ ቤተሰቦች ያሳክሙኝ ነበረ እና ምንም ለውጥ አልተገኘለትም ነበር እና የኮቪድ ሰዓት አካባቢ ነበር እና ቤት ውስጥ በምንቀመጥበት ጊዜ ስለ ስኪን ኬር ምናምን ማንበብ ጀመርኩኝ። የተለያዩ መጽሐፎችን ሶሻል ሚዲያ ላይ ስፔሻሊ ዩቲዩብ ላይ መማር ጀመርኩኝ እና እንዴት ቆዳችንን መንከባከብ እንደምንችል በተፈጥሮ መንገድ፣ እንዴት ሰው ለራሱ የራሱን ቆዳ በራሱ መንገድ በምንበላቸው ነገሮች ምናምን መጠቀም የምንችል፣ ምክንያቱም የምንበላቸው ነገሮች ስለማያልቁ በእነዛ ነገሮች እንዴት መጠቀም እንዳለብኝ ማጥናት ጀመርኩኝ እና ከምን የሚል ሀሳብ መጣልኝ። በማያልቁ ነገሮች ማለት ኢዚሊ አክሰስ በምናደርጋቸው ነገሮች ፊታችንን እንዴት ማጽዳት እንደምንችል ነው እና አንደኛ ያገኘሁት እኔ የአጃ ነበር። አጃን በየቀኑ እየፈጨሁ እጠቀም ነበረ። አመጋገቤን ማስተካከል ነበረ እዚህ ጋር እንደምታዩት። ከዛ ለምን አጃን ወደ ሳሙና አልቀይረውም በሚል የአጃን ከኪችን የተጀመረ አሁን እንደዚህ ከምንሸጥ ድረስ በብዛት ሲያከፋፈል እስክንገኝ ድረስ መሸጥ ጀመርን።